ቴዱ ለኤምኤምኤ ፋይት 10 ሚሊዮን የጠየቀውን ተቀብለውታል። ሰበር ዜና ተሰምቷል። በስተመጨረሻ ሴዶ የጠየቀው 10 ሚሊዮን ብር እሺ ተብሏል። ነገር ግን ሪንጉ ላይ ገብቶ ጆኒ ጁጁስን ካሸነፈ ብቻ ነው። ቤተሰብ እዚህ ላይ ነው ዋናው ትሪኩ። ጆኒ ጁጁስን የሚያሸንፉ ይመስላችኋል? እሱ ብቻ አይደለም፣ ቢቦይ ቶሚ አዲስ ሙዚቃ አውጥተዋል ብለን ትናንት ቪዲዮ ሰርተን ነበር። ቲክቶከሮችን በሞላ ጨፍጭፏቸዋል። ከተጨፍጫፊዎቹ መካከል አንዱ ስቲፋኖስ ቶማስ መልስ ሰጥቶታል። እሱንም እናያለን። አቤል ላይክ፣ ሰብስክራይብ ያርጋችሁ ከኔ ጋር ቆዩ። ለስገረ ሰበር ዜና ተሰምቷል። በስተመጨረሻ ሴዶ የጠየቀው 10 ሚሊዮን ብር እሺ ተብሏል። የኤምኤምኤ ፋይት አዘጋጅ የሆነው ጌታቸው ስዊት ቦክስ ለሴዶ የመጨረሻ የ10 ሚሊዮን ብር ውል አቅርቦለታል። እንደሚታወቀው እንግዲህ በሁለተኛ ዙር የኤምኤምኤ ፋይት ውድድር በጆኒ እና በሴዶ መካከል እንደሚካሄድ ተገልጾ ነበር። ነገር ግን ሴዶ ከአዘጋጆቹ ለውድድር ሽልማት ያዘጋጁት የገንዘብ መጠን በቂ አይደለም፣ እኔ የምፋለመው 10 ሚሊዮን ብር ብቻ ከተከፈለ ነው በማለት የአዘጋጆቹን ውል ውድቅ አድርጎም ነበር። ታዲያ ይህንንም ተከትሎ እንግዲህ አዘጋጁ ጌታቸው በዛሬው ዕለት የሴዶን የ10 ሚሊዮን ብር ጥያቄ እንደተቀበሉ፣ ነገር ግን ለሴዶ 10 ሚሊዮን ብሩን የሚሰጡት ሴዶ ጆኒን ካሸነፈው ብቻ እንደሆነ ማስታወቋል። እናም ሴዶ የጌታቸው ውል ተቀብሎ 10 ሚሊዮን ብሩን የሚያሸንፍ ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ እዚህ ላይ ነው ከባዱ ጉዳይ። ጆኒ ጁጁስን ሴዶ የሚያሸንፈው ይመስላችኋል ወይ? እውነትም የሚያሸንፈው ይመስላችኋል ወይ? ለሴዶ የመጨረሻ ዲል አቀርብልህ ነው። 10 ሚሊዮን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ሕዝብ ከተሸነፈስ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር እሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ እያረግን፣ ያው ኢትዮጵያ ስለሚያውቅ ጥብሷን የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በምታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። መቼ ይሆን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ፣ ከዛ 10 ሚሊዮን ብር ይሰጥህ። ማርሻል አርቲስት ነኝ ጆኒን የሚያሸንፉ ይመስላችኋል? እንደዛ ስለሆነ የሚያውቅህ ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደረግንልህ፣ በሶሻል ሚዲያ በሚከተለን ማህበረሰብ ስም። ምግብ እየበላን እናውራ፣ የምንግባባ ይመስላኛል ያኔ። ብቻ ግን ወገን እናንተ የትኛውን ዲል ትመርጡለታላችሁ ለሴዶ? ከዚህ በፊት የነበረው 5 ሚሊዮን ነው፣ ለተሸናፊ 1 ሚሊዮን፣ ለአሸናፊ 4 ሚሊዮን። የአሁኑ ደግሞ ላሸነፈው 10 ሚሊዮን። ለጆኒ ጁጁስን እንጃ፣ ብቻ ግን ለሴዶ ካሸነፈ 10 ሚሊዮን ይዞ ይወጣል እያለ ነው። እና እስኪ የቱን ዲል ትመርጡለታላችሁ ለሴዶ ማርሻል አርት? ለሴዶ የመጨረሻ ብዙዎች እየተበሳጩ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ነገ ወዲያ ስካይላይት እንገናኝና የምትወደውን ጥብስ እየበላ ያው ኢትዮጵያ ስለሚያውቅ ለሴዶ የ10 ሚሊዮን ብር ኦፈር አቅርባችሁለት ከጆኒ ጋር ገብቶ ፋይት የማያረግ ከሆነ 5 ሚሊዮን ብሩን ለጆኒ ስጡትና ሴዶን ከቤቱ አውጥቶ እንደዚህ እርግጥግጥ ጭፍልቅልቅ ያርጋል። ኢትዮጵያ ይሄን ነው የሚፈልገው። እንዴ ሴዶ አንድ ወር ሙሉ በየሶሻል ሚዲያው ላይ መተን እንዲስፎክር ሲሸልል ቆይታ ፋይናል እንደዚህ ትደበቃለህ እንዴ? በጣም ነው የሚያሳፍረው የሆነት። ነገራችን ላይ ጌችና የዚህ ፋይት ኮሚቴ አዘጋጅ ማናጀሮች ማለት ነው ሴዶን ለማማለል 10 ሚሊዮን ብር እንሰጣለን 20 ሚሊዮን ብር እንሰጣለን ማለት አይጠበቅባችሁ። ሴዶን ለማማለል ማለት ቀላሉ መንገድ ይሄ ነው። እንዴ 54000 ጣባ ገንፎ እንሰጣለን። እሱን በልተን እንደጨረስ 54000 ጣባ ክትፎ ይቀርብላል። እሷን አጣጥመን እንደጨረስ 12 አይዙ ሙሉ አቮካዶና ሙዝ እንደዚህ ቀርቦላል። 54000 ሊትር ወተት እናቀርብላለን። ሲሮጥ ይመጣል። የዛኔ እንደዚህ ኢትዮጵያ እንዴ እንቃርገን ሪንግ ውስጥ እንከቷለን። ጆኒ ማለት ነው ይቀጠቅጥልናል ማለት ነው። የመጨረሻው ውሳኔ ነው በነገራችን እኔ የወሰንኩት ይሄን ነው። ወይ ኮሚቴው እስከታቱኝ ምንድነው እንደዚህ ማንገራገር? እናንተ ራሱ እንዴ በቃ እኮ ተለመነ። የእውነትም ተለመነ። ሴዶ በቃ ተለመነ። አልሰማም አለ።
10 ሚሊዮን ይልሻል። በቃ እንደዚህ ተኝቶ 10 ሚሊዮን በጣም ነው የሚገርመው። እኔ ብቻ ግን እስኪ ይሄ ነገር እስኪ መቼ ፋይት እንደሚያደርገው ጓጉቻለሁ። ሰዓዳ ማርሻል እዚህ ደግሞ ሰዓዳ እያለው ነው። ፈርታችኋል ማለት ነው። ፋይቱን አላደርግም እያለች በቃ ፋራኩ ደፋር ነው። ጆኒ እንኳን አልጠየቀም እኮ ቢጠይቅ ራሱ ወርዚ ነው። ብሩንም ፋይቱንም እንደሚችል አሳይቶናል። ወይ አንቺ ምን አሳይተሽ ነው ሰዓዳ? ብሎኬት ስለደበደብሽ፣ ጎማ ስለቀጠቀጥሽ፣ ከፖል ጋር ስለተሻሸሽ። በነገራችን ላይ አንቺ እያልኩኝ እያወራሁኝ ያለሁት የንቀት ሳይሆን እንትን የሌለው ሰው አንተ አይባልም ብዬ ነው። በነገራችን ላይ ሰዓዳ ማርሻል ውጪ ነበርኩኝ ብላ ስትናገር የነበረው የእውነቷን ነው። ግን እንደምትለው በማርሻል አርት ሳይሆን በማዳም ማርት ቤት ውስጥ የማዳም ቅመም ሆና ነበር። አዘነቡበት እኮ ብቻ። ግን ቤተሰብ እንዳያችሁት ነው። በቃ በአንድ ወገኑ ግን እኔ ማርያም ሴዶን ልደግፍ ነው። አሁን በቃ ሶሻል ሚዲያው እንዳለ አሁን የተነሳበት ከተሸነፈ ደግሞ እንዴት እንደሚነሳበት 10 ሚሊዮን 20 ሚሊዮን የሚለው ትክክል ነው። ሶሻል ሚዲያው እንዳለ ይገለበጥበታል፣ ይፈርስበታል። እውነት ነው ባይነኝ። እናንተስ ኮሜንት ላይ እስቲ ፎይስ ለቢቦይ ቶሚ ያወራው አለ። ስንኒና ቪዲዮችን ጨርሳለን። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ሌትስ ጌት ኢት። አበዛብሽ ሆነ ሰው ማ ኦኬ፣ አላየሽም? ጥሩ ነው። ኧረ አይቼዋለሁ። የቢቤቱ የሚባለው ልጅ ጀለሳችሁ አይደለ ወይ? እኔ አባት ማርያም በቃ ሁሉ ጊዜ ምን እንደሰሩት ነው። ሲሪየስ ነው የምልህ። እኔ አሁን ለአንተ አልዋሽህም። የኔና አንተ ወንድማዊ ቅርርብ አለ። የተረዳሁትን ነገር ብቻ እኔ በሲሪየስ ንገር አስባላለሁ። ከአምስት ዓመት በፊት ኢቢኤስ ቢሮ ስገባ ዩኒቲ ጋር ሶስቱንም ማይቻቸው ፎቶ ልነሳ ስል ካሊድ ተዋት ትነሳ ሲለኝ ልነሳ እንደዛ ምጓጓላቸው ልጆች እኔ ላይ ሰርቼ እኔ በሰራሁት ስራ እነሱ አስበው እንደዛ ማያቸው የነበሩ ሰዎች ድሮ በፍላሽ ሙሉ ቫይናቸውን የምታያቸው ልጆች አንተ ላይ ከሰሩ አንተ ጀግናው አንተ ነህ። በቃ ጀግናው አንተ ነህ። ማርያምን እኔ ተረዳሁት። ይሄንን የታባቱ ተረዳኝ። እኔ የመጡት በፐርሰናል ነገር አይደለም በስራዬ ነው። ገባ? እኔ አላውቅም። የኔ ግን በጣም እኔ እንዳሸነፍኩት ይቁጠረው። ማርያምን አይ ደግሞ በድሮ ርዕስ ነው የመጣው እንጂ ድሮ አንቺ ኦልሬዲ ሊቭ ያደረግሽው 10 ሚሊዮን ምናምን የታየልሽ። ኧረ በጣም የምሬን ነው እንዴ። ከዛ ሰፈን ራሱ የረሳሁት ብዙ ነገሮች አሉ። አሁን ክሊፑን አላውቀውም። ገባ አይደለ? ረሳው መኪና ያንጠለጠልኩትን አይሰራም ከጊዜው ጋር። ስቲቭ እንደሰማችሁት ነው። በቃ በጣም ጀግና ነው። ግን ማርያም ዛሬ ቪዲዮአችን ይሄን ይመስል ነበረ። እስከዚህ ከመጣችሁ በጣም ቴንክ ዩ ያልኩ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። በሌላ ጸዴ ቪዲዮ እስከምንገናኝ አስታለፊስታ